አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ በሪያኒ እንሰራለን። በሪያኒ አሰራር ነው የሚያሳያችሁ። ቪዲዮን እስከ መጨረሻ ተከታተሉ። እዚህ ጋር ለበሪያኒ የሚያስፈልገን ግብአቶች አሉ። እያንዳንዱን አሳያችኋለሁ ማለት ነው። እዚህ ጋር ቀይ ሽንኩርት የተከተፈ አለ። እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል ደቀቅ አድርጌ የከተፍኩት። እዚህ ጋር ደግሞ ዘይት አለ። እዚህ ጋር እርጎ ወይም ሮብ። እዚህ ጋር ደግሞ የተከተፈ ቲማቲምና ማጁን ቶማቶ ወይም የተፈጨ ቲማቲም ማለት ነው። እዚህ ጋር የተጠበሰ ሽንኩርት። እዚህ ጋር ደግሞ ክዝበራና በክዶንስ። እዚህ ጋር የተለያዩ ቅመማ ቅመሞች አሉ። ቀረፋ አለ፣ ሄል፣ ፍልፍል አስወድ፣ በኋራት ሙሸከል እናንተ የምትፈልጉትን መጠቀም ትችላላችሁ። እዚህ ጋር ደግሞ ዶሮ አጥቤ አዘጋጅቻለሁ። ከዛ እዚህ ጋር ድስቴን አዘጋጅቻለሁ። ሁሉንም እዚህ ውስጥ ጨምረን እናደባልቃለን። በዚህ መልኩ ዶሮአችንን እንደዚህ ጨምረን እናደባልቃለን። ቅመማውን ሁሉንም አጠቃላይ አንድ ላይ አድርገን ማለት ነው። በዚህ መልኩ ሽንኩርቱን ጨምራለሁ፣ የተጠበሰውንም ጥሬውንም ማለት ነው። እና እዚህ ጋር ክዝበራና በክዶንስ ከትፌ ያዘጋጀሁት ነጭ ሽንኩርትና ዝንጅብል መጀመሪያ ያሳያችሁን ሁሉንም አንድ ላይ እናደባልቃለን። እርጎን ጨምራለሁ። እርጎ ወይም ዝባዲ በአረብኛ ዝባዲ ይባላል፣ ሮብ ይባላል ማለት ነው። እና ዘይቱን ጨምራለሁ። ዘይቱን መጀመሪያ ሽንኩርቱን የጠበስኩበት ዘይት ነው። በዚህ መልኩ ቅመሙንም ጨምሬ አቀላቅላለሁ ማለት ነው። ሎሚ ጨመርኩኝ። ግማሽ ሎሚ ጨምቄ እየጨመርኩኝ ነው። ከዛ ሁሉንም እናደባልቃለን። አደባልቀን ሸፍነን እናስቀምጣለን የተወሰነ ደቂቃ። እናንተ ጊዜ ካላችሁ ወይም ነገ ለመስራት ዛሬውኑ ሰርታ እንደዚህ አርጋችሁ ፍሪጅ አስቀምጣችሁ ማሳደር ትችላላችሁ ማለት ነው። ጊዜ ከሌላችሁ ቢያንስ 20-30 ደቂቃ እንደዚህ አርጋችሁ ታስቀምጣላችሁ ቅመሙ ጋር እንዲል ማለት ነው። እዚህ ጋር ደግሞ ለሰላጣ ቀይ ስሬን እየቀቀልኩኝ ነው። ዶሮዬን አሁን በዚህ መልኩ ጥጃለሁኝ ማለት ነው። እሳቱን ቀነስ አድርገን ሽፍን አድርገን እናበስላለን። እዚህ ጋር መጨረሻ ላይ ሩዙ ላይ ምንሰንሰው ሽንኩርት አስቀርቻለሁኝ። ከዛ ሩዛችንን በዚህ መልኩ አጥበን ዘፍዝፈናል። እዚህ ጋር በሩዝ ውሃ ውስጥ የሚጨምረው አለኝ ወረገሳሎና እና ቃሪያ፣ ፍልፍል አስወድ ምናምን አለኝ። ያው ታውቃላችሁ ለማታውቁ ይሄኛው ነው ምንድነው ድንብላል ፍሬ ነው ምንድነው የሚባለው። ከዛ ሄል፣ ፍልፍል ግሩን ወይም ሚጥሚጣ ማለት ነው። ከዛ ሩዝ ውሃ ውስጥ ዘይቴን ጨመርኩ። ለሩዛችሁ እንዳያያዝ ዘይት ብትጨምሩ አሪፍ ነው። ከዛ ዶሮም እየበሰለ ነው። እዚህ ጋር ሩዝም እየበሰለ ነው።
ሩዝ ብዙ መብሰል የለበትም። በሪያኒ ሲሆን ብዙ መብሰል የለበትም። ትንሽ ገንፈል አድርጋችሁ ታውጣላችሁ። መጨረሻ ላይ ከእንትኑ ጋር ከስጋው ጋር ይበስላል ማለት ነው አንድ ላይ። እና እዚህ ጋር ቅድም የቀቀልኩትን እንትንን ፈቅፍቄ አዘጋጅቻለሁኝ። እዚህ ጋር ኤርጎ ወይም ዝባዲ ማለት ነው። ነጭ ሽንኩርት ትንሽዬ 2 ፍሬ ነጭ ሽንኩርት ጨምሬ አዘጋጅቻለሁኝ። እዚህ ጋር ሩዜም ደርሷል። ሳሎና ይሄ ምንድነው ዶሮም ደርሶ በዚህ መልኩ በትልቁ ድስት ውስጥ ገለብጫለሁኝ። እዚህ ጋር ከሌር የምግብ ከሌር በውሃ እየበጠበጥኩ ነው። ቀዩንም ቢጫውንም ማለት ነው። ከዛ ዶሮዬ ላይ ሩዝ ጨምሬ በዚህ መልኩ ሽንኩርቱን የቅድሙን ሽንኩርት ጨምሬያለሁኝ። ክዝበራው ነስንሻለሁኝ ከላይ። ከዛ ከሌሩን የምግብ የሩዝ ከሌሩን ጨመርኩኝ በዚህ መልኩ። ቢጫውንም ጨመርኩኝ። ከዛ ሩዝ ጨምራለሁ ከላይ። ከላይ ሩዝ ጨምራለሁ። አሁንም እንደቀደሙ ሽንኩርት ነስንሼ ከላይ በዚህ መልኩ ጨርሻለሁኝ። አሁን ሽፍን አድርጌ እሳቱን ቀንሼ አበስላለሁኝ ማለት ነው። በራሱ እንፋሎት ሙክክ ብሎ ይበስላል ማለት ነው። እሳቱን ቀንሰን እንደዚሁ እንጥዳለን ማለት ነው። ከዛ እዚህ ጋር ደግሞ ቱና ሊሰራ ነው። ቱና ለማታውቁ ይሄ ማለት ነው በዚህ ገርሻ ምን የሚመጣው ማለት ቱና የአሳ እንትን ማለት የአሳ ስጋ፣ እሱን ደግሞ ኩፍታ ሊሰራ ነው። እዚህ ጋር ሽንኩርት፣ የፈረንጅ ቃሪያ፣ የተለያዩ ቅመማ ቅመሞችን ትንሽ ከሁሉም ቅመም ትንሽ አድርጌ ጨምራለሁ። እዚህ ጋር ደግሞ የዳቦ ደረቅ እንትን የተፈጨ ዳቦ ይሁን ዱቄቱን ነው ከውጪ ነው የሚመጣው፣ የምን እንደሆነ አላውቅም። ስሙ ሶማክ ነው ምንድነው የሚባለው? እሱን ጨምራለሁ። እሱን ጨምሬ አንድ እንቁላል ጨምሬ ይሄንን በደንብ አሻለሁኝ። በደንብ ከታሻ በኋላ ይሄን ይመስላል። ከዛ እንደ ቂጣ ጋግሬ እዚሁ ላይ ባክራው ላይ ማለት ነው እንደዚህ አድርጌ ፍሮን ውስጥ ጨምራለሁ። ከዛ የቅድሙ ሰላጣዬን በዚህ መልኩ ሎሚ ጨምራለሁ፣ ጨው ጨምራለሁ። ከዛ እርጎና ነጭ ሽንኩርት ማለት ነው ቀይ ስሩን ፈቅፍቄ በዚህ መልኩ ዲኮር እያረኩኝ ይገኛለሁ። በዚህ መልኩ ዲኮር አረኩኝ ሰላጣውን። ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ አድርጉ። ቤቴን ሰብስክራይብ አዲስ የሆናችሁት ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮን ከተመቻችሁ ላይክ ሼር እያደረጋችሁ አበረታቱኝ። ይሄው ቱናው ይሄን ይመስላል ኩፍታው ማለት ነው። ቪዲዮን ላይክ አድርጉ። በዚህ መልኩ ደርሷል። ሩዜም ይሄው ይሄን ይመስላል። የሚያምር በሪያኒ ሆኗል ማለት ነው። ከዛ በእቃ ጨምሬ አዘጋጃለሁ። ይሄን ይመስላል። በዚህ መልኩ የሚያምር በሪያኒ ሆኗል። ቤቱን ሰብስክራይብ አድርጉ። ቪዲዮን ላይክ እያደረጋችሁ ለሌሎችም ሼር እያደረጋችሁ አበረታቱኝ እላችኋለሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ለሌላ ጊዜ ጥሩ ነገር ይዤላችሁ እመጣለሁ። ባይ ባይ። ማሰላማ። ይወዳችኋለሁ።